እስራኤል ለማይቀርላት ቀጣይ ጦርነት እንድትዘጋጅ የአሜሪካ እስራኤላዊ ዜግነት ያለው ጆናታን ፖላርድ ለእስራኤል ቴሌቪዥን ጣቢያ ተናገረ። ጤና ይስጥልኝ ክቡራትና ክቡራን የምትገኙት የዳግም መልከታ ዳጊስ ቤት ቲክቶክ የዜናና የመረጃ ገጽ ላይ ነው። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ፣ ፌቨራይት ላይ ይቀመጥ። ጆናታን ፖላርድ የታወቀ የአሜሪካ እስራኤላዊ ዜግነት ያለው ሰላይ ሲሆን ከቀናቶች በፊት ለእስራኤል ቴሌቪዥን ጣቢያ እንደተናገረው እስራኤል ለማይቀሩት ቀጣይ ጦርነቶች ራሷን እንድታዘጋጅ ጥሪ አቅርቧል። እንደ ጆናታን ፖላርድ አገላለጽ ከሆነ እስራኤል ለማይቀርላት ከግብፅና ከቱርክ ጋር ለምታደርገው ጦርነት ጡንቻዋን ማፈልጠም አለባት ብሏል። ጆናታን ፖላርድ ይህን ለምን እንደተናገረ ባይታወቅም የእስራኤል የመንግስት ቴሌቪዥን ጣቢያ ላይ ቀርቦ ከግብፅና ከቱርክ ጋር ቀጣይ ጦርነት ሊደረግ ይችላል ሲል ተንብዮአል። እንደሚታወቀው ከ1980ዎቹ እንደ አውሮፓውያኑ አቆጣጠር ጀምሮ በተለያዩ የመንግስት የስልጣን እርከኖች ውስጥ እያገለገሉ የደረሱት የአሁኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያዩ ጊዜያቶች የአረብ ሀገራትን የማዳከም ስትራቴጂ ነድፈው ሲንቀሳቀሱ ቆይተዋል። ኢራንን፣ እነ ሶሪያም፣ እነ ሊቢያም፣ እነ የመንንና ሌሎችም የአረብ ሀገራትን የማዳከም ስትራቴጂ ነድፈው እስካሁን ድረስ በተወሰኑት ሀገራት የተሳካላቸው ቤንያሚን ኔታንያሁ አሁን ደግሞ አይናቸውን ወደ ግብፅና ወደ ቱርክ ማዞር እንዳለባቸው ይህ ከኔ ጀርባ የምትመለከቱት ጆናታን ፖላርድ የተባለው የአሜሪካ እስራኤላዊ ዜግነት ያለው ሰላይ ለእስራኤል ቴሌቪዥን ጣቢያ ተናግሯል። ከግብፅ ጋር የሚደረገው ጦርነት ያን ያህል አስቸጋሪ አይሆንም ሲል የተናገረው ጆናታን ፖላርድ ከቱርክ ጋር ግን ጦርነት ማድረግ የማይታሰብ ነው ብሏል። ስለምን ቢሉ ቱርክ በመካከለኛው ምስራቅ ባላት ዘመናዊ የጦር መሳሪያ ብዛትም ሆነ ባላት ዘመናዊ ወታደር ከሁሉም የላቀች ዘመናዊና ቁጥር አንድ ነች። ሁለተኛው ደግሞ ቱርክ እንደሚታወቀው የሰሜን ጦር ቃል ኪዳን አባል ሀገር ወይም ደግሞ የኔቶ አባል ሀገር ነች። እስራኤል ከቱርክ ጋር ጦርነት ብትገጥም የምትገጥመው ከአውሮፓ ሀገራት ጋር ነው። ከዚህም በተጨማሪ የምትገጥመው ደግሞ በአሁኑ ሰዓት በብቸኝነት በጓደኝነት ጦርነትን አብራት በማሳለጥ የቆመችው ዩናይትድ ስቴትስ ኦፍ አሜሪካ ብቻ ነች። ስለዚህም ጆናታን ፖላርድ በተለይም ደግሞ ከቱርክ ጋር የሚደረግ ጦርነት እጅግ በጣም አስቸጋሪና የማይታሰብ ነው ሲል ተናግሯል። እናም ከሌሎቹ የአረብ ሀገራት ጦርነቶች መልስ አሁን የቀሯት እነዚህ ሁለት ሀገሮች ሆነዋል። የእስራኤል ቀጣይ የጦርነት እቅድ በእርግጥም ከግብፅ ወይም ደግሞ ከቱርክ ጋር ይሆን የሚለውን ጊዜ የሚወስነው ይሆናል። ክቡራትና ክቡራን ለእሳቱ ያስኩላችሁ መረጃ እስካሁኑ ነበረ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ፣ ፌቨራይት ላይ ይቀመጥ። የዳግም መልከታ የዳጊስ ቪው